ሰው አስፈልጎሽ ሰው ባጣሽበት ሰዓት ላይ ጎዶሎ ነኝ ብለሽ እንዳታስብ። አንድ ትልቅ ሚስጥር ልንገርሽ። ሰው አስፈልገሽ ባጣሽበት፣ በነጣሽ፣ በተቸገርሽበት ሰዓት ላይ ማውራት እንኳን ፈልገሽ ብቻሽን በቀረሽበት ሰዓት ላይ በእግዚአብሔር አይኖች ጎዶሎ ሆነሽ ታይተሽ አታውቂ። ብልጥ ለመሆን አስበሽ ሞኝ ሆነሽ እንዳትገኝ። ደስታን በመፈለግ ሰላምን ማጣት ነው መውደቅ ማለት። እግዚአብሔር ሁል ጊዜ አጠገብሽ አለ። ክንዶቹን አደላድለሽ ተቀመጭባቸው። ሰላም የምትፈልጊ ከሆነ እርካታ በውስጥሽ እንዲኖር የምታስቢ ከሆነ ብቸኛው መልሱ እግዚአብሔር ነው። ራስሽን ለማስረዳት መሞከርሽ፣ በሰው ቀለም ለመመሳሰል ብትጋጋጪ ራስሽን ነው አንድ በአንድ የምታጭው። ከደከመሽ፣ ካዘንሽ፣ ከተከፋሽ፣ ከተከዳሽ አሁንም ደግምልሻለሁ፣ ለጥያቄዎችሽ መልስ እግዚአብሔር ብቻ ነው። ሂጂና በቤቱ አበቢበት፣ ጥያቄዎችሽ ይመለሱ፣ ፈገግታሽ ይመለስ፣ እንደ አዲስ ፈርሰሽ ታደሽ። አንቺ ትንሽ ልሻል ካልሽ ሰው ብቻ ስለሆነ መሆን የምትችይው እግዚአብሔር በሙሉ አይኑ የሚመለከተሽ እንቁ ልጁ መሆንሽንም እንዳትረሽ። እግዚአብሔር ያለው ሊሆን አንድ ነፍስሽ ብዙ አትሩጪ። መውደቅም አለ፣ መቀንጠስም አለ፣ መሰበርም አለ። ወድቆ እንዳለመነሳትም ካለመነሳት ቀጥሎ ሞትም እንዳለ በማሰብ ሞት የማይገድበው ህይወት ግን አባትሽ እግዚአብሔር ቤት አለ። ተመለሽ።